ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾች እንደምሰነበታችሁ ዛሬ በአይነቱ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። ዛሬ የምንመለከተው ሴት ልጅ ዝምታ ስታበዛ ወይም ደግሞ ለአንተ ግድ ስታጣ የምታሳየ ምልክቶችን ዛሬ በዝርዝር የምነግራችሁ ይሆናል ማለት ነው። እንግዲህ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ይህን ቻናሌን ሰብስክራይብ በማድረግና የደወል ምልክቷን በመጫን በየጊዜው መለቅላችሁን እንደዚህ አይነት አስተማሪ ቪዲዮዎች ወዲያው ማግኘት ትችላላችሁ። ወደ ዛሬ ቪዲዮ አልፋለሁ፣ አብራችሁን ቆዩ። ዛሬ የምንመለከተው ሴት ልጅ ላንተ ግድ እያጣች ስትሄድ የምታሳይህን ምልክቶችን ዛሬ በዝርዝርና በስፋት የምመለከተው ጉዳይ ይሆናል ማለት ነው። ስለዚህ በመጀመሪያ በየትኛውም ግንኙነት ውስጥ በጓደኝነት በፍቅረኝነት ወይም ደግሞ በትዳር ግንኙነት ውስጥ አጠቃላይ ዝምታ ከቃላት በላይ እጅግ በጣም የሚናገሩበት ጊዜ አለ። ስለዚህ ዝምታ ባንዴ ስለማይመጣ ሴት ልጅ ዝም ስትል ምን እያረገች ነው ምን እያሰበች ነው የሚለውን ነገር ብዙ ወንዶች አትረዱትም። ስለዚህ ይሄንን ሐሳብ ዛሬ በጥልቀት እንተነትነዋለን። ዝምታ የለውጥና የመለውጥ ውጤት መሆኑን ማወቅ ያስፈልጋችኋል። አንድ ሴት ላንተ የነበራት ስሜት የቀዘቀዘ መሆኑን የሚያሳይ አንዱ ምልክት ዝምታ እንደሆነ ማወቅ ይኖርባል። አንተ ጋር የነበረች ሴት ነገሮችን አይታ እንዳላየች መሆን ትጀምራለች። በትንሽ ትልቁ ታለቅስ የነበረች ሴት ፊት ላይ እንባ ይደርቃል። ጥያቄ መጠየቅም አንተን ታቆማለች። መጨቅጨቅም ትተዋለች። መከራከርም የማይኖር ይሆናል። ስለዚህ ዝምታ እጅግ በጣም የሚሰፍን ይሆናል። መከራከርና መጨቃጨቅ የምትተወው በነገሮች መስማማት ስለምትጀምር አይደለም። ስለዚህ ብዙ ወንዶች የሚሳሳቱት እዚህ ጋር ነው። ስለዚህ በአንተ ሐሳብ ስለተስማማች አይደለም። በቃ ዝምታ ዋጋዋን ለአንተ ማስረዳት ደክሟትም ሊሆን ይችላል። ስለዚህ ማልቀስም የምታቆመው ያልተጎዳች ስለሆነ አይደለም፣ እንባዋ ጨርሳ ስለሆነ ማወቅ ይኖርባል። ጥያቄ መጠየቅ የምታቆመው ነገሮችን ስለተረዳች አይደለም። ካንተ ለመስማት የምትጠብቀው የቀራት እውነት ስለሌለ ሊሆን ይችላል። ስለዚህ ውሸት በቅቷትም ሊሆን ስለሚችል ማለት ነው። ስለዚህ ሰበብህ አድክሟትም ምክንያት እጅግ በጣም አሰልችቷት ሊሆን ይችላል ማለት ነው። ከነዚህ ሁሉ ሙከራና ትግል አንተን ለመለወጥ ወይም ደግሞ አንተ እሷ ያላትን ሐሳብ ለማስረዳት ከዚህ ሁሉ ሙከራና ትግል በኋላ እጅ እየሰጠች እንደሆነ ማሳያ ምልክት ይሆናል ማለት ነው። ስለዚህ ሰላም እየሆናችሁ ከመሰለ ሰላም እንዳደላችሁ ማወቅ ያስፈልጋል። ራሷን በስሜት ረገድ ካንተ እያላቀቀች መሆኑን ለማወቅ እጅግ በጣም ሊረፍድብህ ስለሚችል እነዚህ ምልክቶች ማየቱ እጅግ በጣም እንድትነቃና እሷን ለመንከባከብ እሷን ለማዳመጥ ጊዜ ልሰጣት የሚገባ ይሆናል። ስለዚህ ለብዙ ሴቶች ይሄ መጨረሻ ስንብት እንደሆነ ማወቅ ይኖርብሃል ማለት ነው። ስለዚህ ሴቶች ይሄ ምልክት ሲያሳዩ የተሰናበቱ ወይም ደግሞ በቃ ያመቻቹ ጊዜ እየጠበቁ እንደሆነ ልታውቅ ይገባል። ሴት ልጅ በቀላሉ አትሁን፣ ብዙም ትሞክራለች። የማይጨበጡ ነገሮችንም ለምን እያለች ትሞግታለች ማለት ነው። የተጎዳች እንዳለችም ትነግርሃለች። ደስተኛ እየሆነች አለመሆኑንም ታሳያለች። ቅሪቶች እንዳሏት ትነግራለች። ክብር ስትነሳት ትጨቃጨቃለች። ስትንቃት ታለቅሳለች። እነዚህ ነገሮች ድክመቶቿ አይደሉም፣ ጥረቶቿ ናቸው። ስለዚህ አንተን ላለማጣት እንደሆነ እና የራሷን ጥረት እያረገች እንደሆነ እያሳየች እንደሆነ ማወቅ ይኖርባል። የሴት ልጅ ንዴት ውስጥ፣ የሴት ልጅ ቁጣ ውስጥ፣ የሴት ልጅ ክርክር ውስጥ፣ የሴት ልጅ እንባ ውስጥ ለግንኙነት ዋጋ መስጠት እጅግ ትልቅ ይሆናል ማለት ነው። ስማኝ ስትል አንቺ የምትዋታ ጭም እያልክ ስትሄድ፣ ስታለቅስ ደግሞ ጀመረሽ ብለህ ስትሄድ፣ አክብረኝ አትናቀኝ ስትል ደግሞ ወገኛ ብለህ ስትሄድ፣ ሽምግልና ተቀምጣችሁ ችግራችሁ ምንድነው ስትባል እሷ እያካበደች ነው እንጂ ምንም አይደለም እኮ ብለህ አስመሰለ ስታልፍ ስሜታዊነቷን ሴትነቷን ስትገፋው እና አጠቃላይ የሁሉ ነገሮችን በቀላሉ የስሜቷን ነገሮች መታልፈው ከሆነ ይሄ እጅግ በጣም ሴት ልጅ የሚደክማት ይሆናል ማለት ነው። ስለዚህ በጊዜ ሂደት ድምጿን መቀነስ ትጀምራለች። የሆነ ቀን ድንገት ዝም ብላ ተነስታ ልትሄድ ትችላለች። ስለዚህ ብዙ ጊዜ ወንዶች ሴት ልጅ ከሄደች አትመለስም የሚሉት ባንዴ ሴት ልጅ ስለማትወስን ነው ማለት ነው። ስለዚህ ረጅም ጊዜ ጉዳቷን አምቃ ይዛ የሆነ ቀን ግን ጊዜ ሲመቻችላት ወሰና ስለምትሄድ ለዛ ነው ተመልሳ የማትመጣበት ምክንያት የሚሆነው። በተደጋጋሚ ከሴቶች ጋር ስታወራ ስትቃለድ ወይም ደግሞ ከሴቶች ጋር ስትገናኝ ለምን እያለች ስታለቅስ ውሸት እየመለስክላት ውሸት እንዳልሆነ እያወቀች ሴት በደወለችልህ ቁጥር ሳይለንት እያረግኩት የምታወራ ከሆነ አጠቃላይ ማምሸት የምትጀምር ከሆነ እና ግልጽኝነት ከሌለ ጥርጣሬ ሲኖሩ እጅግ ችግር ይፈጥራል ማለት ነው። አንተም ነገሮች ይቀየራሉ በሚል ተስፋ ይቅርታዎችን ያበዛ ስጦታዎችን እየሰጠ እሷን ለማታለል የምታረጉ ጥረት
ብዙም ጊዜ የማይሰጥ ይሆናል ማለት ነው። ስለዚህ የማኩረፍ ስሜት የምታይባት ከሆነ ዝምታ የምታበዛ ከሆነ ይሄ ምልክት አደገኛ ስለሆነ ቶሎ ብለህ ስሜቷን መንከባከብ መጠበቅ ያስፈልጋል። እንግዲህ ለዛሬ ይዤላችሁ የመጣሁት ይሄ ትምህርታዊ ቪዲዮ ነው። ሴት ልጅ ግድ ስታጣና ዝምታ ስታበዛ ለበጎ እንዳልሆነ ማወቅ ያስፈልጋችኋል። እንደተማራችሁበት ተስፋ አደርጋለሁ። ለዚህ ቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ አድርጉ። ከጎን ያለውን የደወል ምልክት በመጫን በየጊዜው መለቅላችሁን ቪዲዮዎች ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ጠቃሚ ትምህርታዊ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።